ሰላም ጤና ይስጥልኝ። ሰላማችሁ ደህንነታችሁ በያላችሁበት መልካም እንዲሆን እየተመኘሁኝ ወደ ሀሳቤ ገባለሁኝ። ስለ መብሰልሰል እናወራለን። መብሰልሰል ነገር ማመንጀግ፣ ራስን መጉዳት፣ ከነገሮች ጋር ትክክለኛ ባልሆነ መንገድ ጥብቅ አድርጎ ማሰብ፣ መጨነቅ፣ መቸገርን ይዞ የሚመጣ ነገር ነው። ጤናማ የሆነ ሀሳብና ጤናማ የሆነ ነገሮች ላይ ማሰላሰል ሰውኛ ተግባራችን ግዴታችን ነው። አልፎ አልፎ ደግሞ እንዲሁ በነገሮች የምንብሰለሰልበት ሁኔታ አለ። ግን እንደ ባህሪ ሆኖብን ደግሞ እንደ ማንነት ሆኖብን አንዳንዴ በጣም አብሰልሳይና ነገር አመንዣጊ የምንሆናለን። በፊት እናቴ የሆነ ነገር ላይ እንደዚህ ነው እንደዛ ነው ብዬ ትኩር ሳረግባት ነገር አትቢ ነገር አታመንዥግ ይትላይ ነበር እና እንደነዛ አይነት ባህሪ እስከሚሆን ደረጃ ነገር የሆኑ ነገሮች ላይ ትኩር አድርገን የምናመነዥግ የምንብሰለሰል ሰዎች አለን እና መብሰልሰል በተፈጥሮ መጀመሪያ አይምሯችንን በጣም ይጎዳዋል። ብዙ ነገራችንን ያውከዋል። ገጻችንን ከሰዎች ጋር ያለንን ግንኙነት ሰላማዊ እንዳይሆን፣ ምክንያቱም አብዛኛውን መብሰልሰል የሚያተኩረው ትክክል ያልሆነ ነገር ላይ፣ አሉታዊ ነገሮች ላይ፣ መልካም ያልሆኑ ነገሮች ላይ ነው የሚያተኩረው ስንብሰለሰል ማለት ነው። እና የሆነ ነገር መፍትሄ ፈልገን ያንን ነገር ለመፍታት አይደለም፣ ለነገር ነው። ወይ ከቃላቶች ጋር በተያያዘ የቃላት ጦርነት ነው ከአይምሯችን ጋር የምንገጥመው፣ ወይም ደግሞ የሆነ ድርጊት የሆነ ሁኔታ ላይ እሱ ላይ አተኩረን ጥሩ ጥሩ ያልሆኑ ነገሮችን እየመዘዝን እያወጣን እየነቀስን እንድንብሰለሰል እና ትኩረት እንድናደርግበት ያደርገናል። ያ ታዲያ ቀደም ብዬም ለመግለጽ እንደሞከርኩት የአይምሮ ሰላማችንን እኛነታችንን በመጀመሪያ ደረጃ ያበላሸዋል። አልፎም ተርፎም ከሌሎች ጋር ያለንን ግንኙነት ሳይቀር ይበርዝብናል፣ ይበክልብናል እና ይህ መብሰልሰል ማንነት ደረጃ ውስጥ ያለን ሰዎች በሚያሳዝን ሁኔታ ጤናማ እንቅልፍ እንኳን ለመተኛት እንቸገራለን። የሆነ ነገር ተከናውኗል ሆኗል፣ ወይም የሆነ የመሰለን ነገር አለ። እዛ ሁኔታ ላይ ትኩረት አድርገን ባይሆኑ የምንላቸው ችግር የምንላቸው ጥሩ የማንላቸው ነገሮችን ስናብሰለስል ስንጨነቅ ነው የምንገኘው እና በዚህ ምክንያት ጥሩ እንቅልፍን አናገኝም። ጥሩ እንቅልፍ ካላገኘን ደግሞ ያው አይምሯችን ምን ሊሆን እንደሚችል የታወቀ ነው። ከዛም ባሻገር ደግሞ የምቾት የማጣት የመቁነጥነጥ የመረበሽ ስሜት ነው የሚታይብን እና ፊታችን ላይ ሳይቀር ሰዎች እስኪያነቡን ድረስ ምን ሆናችሁ እስከምንባል ገጽታችን ያሳብቃል እና ምቹ አልጋ ላይ ተኝተን እንኳን በዛ በመብሰልሰላችን ምክንያት የአልጋው ምቾት እስኪጠፋ ድረስ እንቁነጠነጣለን፣ እንቸገራለን፣ እንቅልፋችንን እናጣለን እና ከነዚህ ጋር በተያያዘ ይሄ መብሰልሰል የሚያመጣቸው በጣም ነገሮች ላይ ችክ በማለት የሚያመጣቸው ሁኔታዎች እንደዚሁ ምስቅልቅላችንን ያወጡብናል እና መብሰልሰል ራሱን የቻለ የጤና የሰላማችን የገጽታችን አንዱ ጠንቅ ነው። ስለዚህ ይህንን በእንዲህ አይነት ሁኔታዎች ውስጥ በምንሆን ሰዓት መጀመሪያ ሊረዳን የሚችለው የምንብሰለሰልበትን ነገር መዘን አውጥተን ምክንያቶቹን መፈለግ ነው። ትክክለኛ የሆኑ ነገሮችን መፈለግ ነው። ነገሩ እንኳን ልክ ባይሆን በቻልነው አቅም ገሸሽ ለማድረግ ራሳችንን አይምሯችንን በሌላ ነገር ለመጥመድ መጣር ነው ያለብን። ምክንያቱም ይሄ ነገር የሚያተኩረው ያለፈ ሁነቶች ላይ የሆኑ ነገሮች ላይ ጸብ ሊሆን ይችላል፣ ድርጊቶች ሊሆን ይችላሉ። በስራ ምክንያታችን በተለያዩ ነገሮች የሚመጡ ሀሳቦች ናቸው። ወይ ደግሞ ቢሆን ኖሮ የምንለው በቂ መረጃ ከማጣት በቂ መፍትሄ ከማጣት የሚመጡ ነገሮች ናቸው። ስለዚህ መብሰልሰላችንን አስወግደን መፍትሄው ላይ ነገሮች ላይ መተው ላይ ማተኮር መቻል አለብን እና ይሄ መብሰልሰል ስሜት ውስጥ በምንገባ ሰዓት ማድረግ ያለብን አንዱ በሌሎች ነገሮች ለመጠመድ መጣር ነው። ወይም ደግሞ ሙግት የሚያስፈልገው ከሆነ አይምሯችን ጭንቅላታችን ያንን ሀሳብ የሚያመጣልን ነገሮች ሙግት የሚያስፈልገው ከሆነ በምክንያት ልንሞግተው ይገባል። ለነዚህም አንዱ ጥሩ መፍትሄው ለነገሮች ያለንን በነገሮች ላይ ያለንን እውቀታችንን ከፍ ማድረግ መቻል አለብን። ይሄ ምናልባት ምንድነው የሚባለው መረጃ በማጣት ሊሆን ይችላል። እዛ ነገር ላይ ትኩረት አድርገን እየተጨነቅን ያለ ነው። ወይም ደግሞ ከሰዎች ጋር በመነጋገር የምንፈታው ሊሆን ይችላል እና ከነዛ ሰዎች ጋር ተነጋግረን ለመፍታት መጣር መቻል አለብን። አለዚያ ግን መብሰልሰል
ነገር ማመንዠግ በጣም ውስጣችንን የሚጎዳን ነገር ነው እና ይሄ ውስጥ ገብቶ ነው እንትን የሚያብሰከስከን እና ብዙ ነገራችንን ነው የሚያበላሸው። ከሰዎች ጋር ካለን ግንኙነት አንጻር ብቻ ሳይሆን እኛ ከራሳችን ጋር ራሱ እንዳንስማማ፣ እንዳንግባባ፣ ብስጩ፣ ጭንቀታም እንድንሆን ነው የሚያደርገን። ለነገሮች መፍትሄ እንዳንፈልግ ነው የሚያደርገን። ስለዚህ ትኩረት ማድረግ ያለብን ነገሮች ላይ መፍትሄ መፈለግ፣ ራሳችንን ከሁኔታዎች ጋር ለማስማማት መጣር፣ ችግሮቻችንን ለይተን ማውጣት። ከዛ ባሻገር እንደኔ ሜዲቴሽን የምትወዱ ከሆነ ወይም ደግሞ አርምሞ የምትወዱ ከሆነ ለራሳችሁ ጊዜ ሰጥታችሁ ያንን ነገር ነቅሳችሁ ማውጣት አለባችሁ እና ይሄ ዝም ብሎ ነገሮችን ማሰብ፣ መጨነቅ፣ ማሰላሰል እንደነዛ አይነቶችን አይደለም። እንዲህ አይነት ሁኔታዎች በብዛት ያጋጥመናል። ግን ይሄ ትኩረት አድርገን ይኸው አንድ ነገር ላይ በቃ ማለት አሁን የገዛን ዛሬ ላይ የገዛን የሆነ ወይ ከጓደኛችን ጋር የተጣላንበት ጉዳይ ከሆነ እሱ ላይ ችክ ብለን አዳራችንን ቀናችንን ስንብሰለሰል መዋል። ይሄ ነገር ደግሞ እየዋለ እያደረ ነገሮች ላይ ትኩረት ያደረገን እየመሰለን ራሳችንን እንጎዳዋለን፣ ወደ መብሰልሰል ጉዳይ እንገባለን። ስለዚህ ማሰብ፣ ማሰላሰል፣ በጥሞና ለራሳችን ጊዜ መስጠት የማይከፋ ጥሩ ነገር ሆኖ ሳለ ማመንዠግ፣ መብሰልሰል ግን እጅግ በጣም ጤናችንን እኛነታችንን የሚጎዳን ነገር ነው እና በቻልነው አቅም ልክ ችግሮቻችን ላይ ትኩረት ማድረግ እንዳለ ሆኖ ለመፍታት ደግሞ ልክ በሆነ መንገድ ለመፍታት መጣሩ እሱን የተሻለ እና ማብሰልሰል አይምሮንም ሰላማችንንም ብዙ ነገራችንንም ይጎዳዋል። ስለዚህ እሱ ላይ ትኩረት ልናደርግና ነገሮችን ለቀቅ ለማድረግ መጣር አለብን እላለሁኝ። ለዛሬ የነበረኝ አጭር ቆይታ ይህንን ይመስላል። አብራችሁኝ ስለነበራችሁ አመሰግናለሁ። ይህንን ቪዲዮ ላይክ በማድረግ እንደዛውም ቤተሰቦች ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ስል እጠይቃለሁ። ከዛ ባሻገር ልትሰጡኝ የምትፈልጉት ሀሳብ አስተያየት ካለም እንድትጽፉልኝ ስል እናገራለሁ። ፈጣሪ በነገራችሁ ላይ ይቅደም። ቸር ቆዩ።